በዛሬ ቪዲዮአችን የምንመለከተው ስለ ጀርመን ዩኒፊኬሽን ነው። በተለይም ስለ ጀርመን ዩኒፊኬሽን ዋና የሚባሉ ነገሮችን እስፔሻሊ በአጭሩና ግልጽ በሆነ መንገድ ለመመልከት እንሞክር። እንደምታውቁት ጀርመን በተለያዩ ጊዜያት በተለያዩ ወቅቶች ተከፋፍላ ነበር። ለምሳሌ እንኳን በምንመለከትበት ጊዜ በኮልድ ዋር ጊዜ ጀርመን ኢስት ጀርመን እና ዌስት ጀርመን ተብላ ተከፋፍላ ነበር። ከዛ በፊት ግን በተለይም በ19ኛው ክፍለ ዘመን ጀርመን ሙሉ ለሙሉ የተበታተነች ሀገር እንደነበረች ትመለከታላችሁ። ይሄ ማለት አሁን የምናውቃት ጀርመን የምትባለው ሀገር አልነበረችም እያለን ነው። በተለይም ከጊዜ በኋላ ነው ጀርመን ወደ አንድ በመምጣት ጀርመን የሚባለውን ስያሜ ያገኘችው ማለት ነው። እሱን ነገር እስቲ በአጭሩ ለመመልከት እንሞክር። በተለይም በ18ኛው ክፍለ ዘመን አጋማሽ አካባቢ ብዙ ጀርመናውያን በሚባል ደረጃ ጀርመንን አንድ ማድረግ ይፈልጉ ነበር። ይህን ስንል ምን ማለታችን ነው ብለን በምንመለከትበት ጊዜ በተለይም በዛ ጊዜ ጀርመን ወደ 300 በሚጠጉ ትናንሽ ግዛቶች የተከፋፈለች ሀገር ነበረች። እነዚህ ግዛቶች በሚያስገርማችሁ ሁኔታ ተመሳሳይ ቋንቋ፣ ተመሳሳይ ኢኮኖሚ እንዲሁም ተመሳሳይ ባህል ነበራቸው። ነገር ግን አንድ አልሆኑም አሊያም መርጃ አላደረጉም ነበር። ወደ 300 የሚጠጉ ግዛቶች እንደነበሯት ትመለከታላችሁ። ነገር ግን ከጊዜ በኋላ ማለትም የናፖሊዮን ቦናፓርቲ ኢራ ካለቀ በኋላ ወይም ናፖሊዮን ቦናፓርቲ ከተሸነፈ በኋላ እንደምታውቁት ዘኮንግረስ ኦፍ ቬና በ1815 አካባቢ ተደርገው ነበር። በዚህ አውሮፓውያን ባደረጉት ስብሰባ መሰረት ስፔሻሊ እነዚህን የጀርመን 300 ግዛቶች እንደምንም ብለው ወደ 39 ግዛቶች ሚኒማይዝ እንዳደረጓቸውና እንደቀነሷቸው ትመለከታላችሁ። ከዛም አለፍ ሲል ኮንፌዴሬሽን ኦፍ ጀርመኒ ብለው እንደሰየሟቸው ትመለከታላችሁ። እነዚህንም ግዛቶች በዋናነት ዓለም በበላይነት እንድታስተዳድር ኦስትሪያ እንደተሾመች ትመለከታላችሁ። ስለዚህ 300 የነበሩ ግዛቶችን ወደ 39 ግዛት ሚኒማይዝ እንዳደረጉ እነዚህንም ስማቸው ኮንፌዴሬሽን ኦፍ ጀርመኒ ብለው እንደሰየሟቸውና ኦስትሪያም ይህን ግሩፕ እንድትመራው እንደተደረገ ትመለከታላችሁ። ነገር ግን ጊዜያት በሄዱ ቁጥር እስፔሻሊ ጀርመናውያን አንድ መሆን እንደሚፈልጉ ትመለከታላችሁ። ይህ ማለት እነዚህ ግዛቶች ቀርተው ላይም እነዚህ 39 ግዛቶች ቀርተው አንድ የሆነች ጀርመን የምትባል ሀገርን መፍጠር ይፈልጉ ነበር። ነገር ግን ከባድ እንደሆነባቸው ትመለከታላችሁ። እስፔሻሊ ከነዚህ ግዛቶች መካከል ፕሩሺያ የምትባል አንድ ግዛት ነበረች። እቺ ግዛት ከምታስቡት በላይ ጀርመንን አንድ ለማድረግ እጅግ በጣም ሰርታለች፣ ለፍታለች። ከአሁን በኋላም እችን ግዛት በደንብ አድርገን የምናያት ይሆናል። በተለይም ጀርመን ውስጥ ከነበሩ ግዛቶች መካከል ፕሩሺያ የምትባለው ግዛት ከምታስቡት በላይ የጀርመንን ዩኒፊኬሽን ላይ ጀርመንን አንድ ለማድረግ እጅግ በጣም ከፍተፍ ብላ ነበር አሊያም ሰርታ ነበር። ነገር ግን ከባድ እንደሆነባት ትመለከታላችሁ። ከምን በላይ በ1848 አካባቢ ጀርመን ውስጥ ሪቮሉሽን እንደተነሳ ትመለከታላችሁ። ይህ ሪቮሉሽን ምንድነው ብለን በምንመለከትበት ጊዜ በተለይም የዚህ ሪቮሉሽን ዋነኛ ዓላማ የነበረው ጀርመንን አንድ ማድረግ ነበር አሊያም ሙሉ ለሙሉ ጀርመንን የተዋሃደች ሀገር መፍጠር ነበር። ነገር ግን ሪቮሉሽኑ እንዳልተሳካ አሊያም አንሰክሰስፉል እንደሆነ አሊያም እንደተጨናገፈ ትመለከታላችሁ። ለምን ካልን ይህ ሪቮሉሽን አልተሳካም ካልን የተለያዩ ምክንያቶችን ማንሳት እንችላለን። ከምንም በላይ ግን እነዚህ 3 ምክንያቶች በፍጹም እንዳረሱ። የመጀመሪያውና አንደኛው ምክንያት ምንድነው ብለን በምንመለከትበት ጊዜ የውጭ ሀያላን ተጽዕኖዎች ናቸው። ይህ ማለት እንደ ኦስትሪያ፣ ፈረንሳይና ራሻ የመሳሰሉ ሀገራት የጀርመንን አንድነት በፍጹም አይፈልጉም ነበር። ሁለተኛው ነገር ደግሞ ስፔሻሊ አንዳንድ የጀርመን ግዛቶች አሉ የጀርመንን አንድነት የሚፈልጉ። ከምንም በላይ ቅድም እንዳለው ፕሩሺያ የምትባለው ግዛት የጀርመንን አንድነት ትፈልግ ነበር። ነገር ግን አንዳንድ የጀርመን ግዛቶች ስፔሻሊ ጀርመን አንድ የምትሆን ከሆነ እቺ ፕሩሺያ የምትባለው ግዛት ሙሉ ለሙሉ ዶሚኔት ታደርገናለች አለም ትውጠናለች ብለው ያስባሉ። ስለዚህ ፕሩሺያ የምትባለውን ግዛት አንዳንድ የጀርመን ግዛቶች ይፈሯት ነበር እያለ ነው። ሶስተኛው ነገር ደግሞ ስፔሻሊ አንዳንድ በደቡብ በኩል የሚገኙ የጀርመን ግዛቶች አሉ ሙሉ ለሙሉ የካቶሊክ እምነትን የሚቀበሉ። ፕሩሺያ ውስጥ ደግሞ ስፔሻሊ ብዙ የሆኑ የፕሮቴስታንት እምነት ተከታዮች አሉ። ስለዚህ ፕሩሺያ ሙሉ ለሙሉ እኛ ካቶሊኮችን ትውጠናለች አለም የፕሮቴስታንት እምነት ይበልጠናል ብሎ የሚያስቡ አንዳንድ የጀርመን ግዛቶች እንደነበሩ ትመለከታላችሁ። በእነዚህ ምክንያት ስፔሻሊ ሪቮሉሽኑ እንዳልተሳካና በተለይም ፕሩሺያን የመፍራት አዝማሚያ እንደታየ ትመለከታላችሁ። በእነዚህ ምክንያቶች ስፔሻሊ የጀርመን ዩኒፊኬሽን በ1848 እውን እንዳይሆን ያደረጉት ዋና ምክንያቶች እነዚህ እንደነበሩ ትመለከታላችሁ ማለት ነው። ነገር ግን ከጊዜ በኋላ ዙልበሪያን የሚባል ግሩፕ እንደተቋቋመ ትመለከታላችሁ። ዙልበሪያን ማለት በአጭሩ ምን መሰላችሁ? ከታክስ ነፃ የሆነ ግሩፕ ነው። አብዛኞቹ በዛ ጊዜ የነበሩ የጀርመን ግዛቶች ከአንድ ግዛት ወደ አንድ ግዛት ስትሄዱ ሞር ታክስ ያስከፍሏቸዋል። ታክስ ደግሞ የሚያስከፍሏቸዋለን ታሪፍ ደግሞ የሚያስከፍሏቸው እጅግ በጣም ከፍተኛ ነው። ይህ ማለት በአጭሩ ምን መሰላችሁ? ለምሳሌ በዛ ጊዜ ፕሩሺያ የምትባል አንድ ግዛት አለች አለ። በሌላ በኩል ደግሞ በደቡብ አካባቢ የምትገኝ ባቫሪያ የምትባል አንድ ግዛት አለች። ስለዚህ አንድ ነጋዴ ከፕሩሺያ ወደ ባቫሪያ ሲገባ አሊያም እቃ በሚሸጥበት ጊዜ ባቫሪያኖች እጅግ በጣም ከፍተኛ የሆነ ታክስ ያስከፍሉታል። በተቃራኒውም በባቫሪያ ነጋዴ ወደ ፕሩሺያ መጥቶ በሚሸጥበት ጊዜ የፕሩሺያ ደግሞ መንግስት እጅግ በጣም ከፍተኛ የሆነ ታክስ ያስከፍለው ነበር። በዚህ ምክንያት ሙሉ ለሙሉ በሚባል ደረጃ በዛ ጊዜ የነበሩት
የጀርመን ግዛቶች ኢኮኖሚያቸው ኢንአክቲቭ ሆኖ ነበር፣ አሊያም ቀዝቅዞ ነበር። ይህን ግሩፕ ለምን ፈጠሩት ብለን በምንመለከትበት ጊዜ የዚህ ግሩፕ ዋና ዓላማ የፈለገው ነጋዴ ወደ ሌላ ቦታ ቤት ወደ ሌላ ግዛት ቤት ስፔሻሊ ምንም አይነት ታሪፍ እንዳይጣልበት ወይም የሚጣልበት ታሪፍ ዝቅ እንዲል ለማድረግ ነበር ይህ ግሩፕ የተፈጠረው ማለት ነው። ከዚህ ግሩፕ በኋላ ሙሉ ለሙሉ በሚባል ደረጃ የአብዛኞቹ የጀርመን ግዛቶች ኢኮኖሚ ቀስ እያለ አክቲቭ መሆን እንደጀመረ፣ ቀስ እያለ መጠንከር እንደጀመረ ትመለከታላችሁ። ከዚህ ጊዜ በኋላ ነው በተለይም አብዛኞቹ የጀርመን ግዛቶች ኢኮኖሚካሊ እንዲህ መተሳሰር ከቻለን ለምንድን ነው ፖለቲካሊ አንድ መሆን ማችለው ብሎ ሀሳብ ማንሳት የጀመሩት ማለት ነው። ነገር ግን እዚህ ጋር አንድ ነገር ልብ በሉ። በተለይም ይሄ ዙልቨሪያን የሚባለው ግሩፕ ኦስትሪያ የምትባለውን ግዛት አሊያም ኦስትሪያ የምትባለውን ሀገር ሙሉ ለሙሉ እንዳገለለ ትመለከታላችሁ፣ አሊያም ሙሉ ለሙሉ ከዚህ ግሩፕ እንዳወጣ ትመለከታላችሁ። ለምን ካልን ሀሳቡ አንድ ነው እንዳለው ነው። የጀርመንን ዩኒፊኬሽን አሊያም ጀርመን አንድ እንዳትሆን ከሚቃወሙ ሀገራት መካከል አሊያም ግዛቶች መካከል አንዷ ኦስትሪያ ናት። ስለዚህ ኦስትሪያ ማስገባት ማለት ሌላ ቀውስ መፍጠር ነው። በዚህ ምክንያት ነው የራሳቸውን ኢኮኖሚ በማጠናከር ኦስትሪያ ጋር መገዳደር ይፈልጉ የነበሩት ማለት ነው። ስለዚህ በዚህ ምክንያት ኦስትሪያ እዚህ ግሩፕ ውስጥ እንዳላካተቷት አሊያም እንዳላስገቧት ትመለከታላችሁ ማለት ነው። ዙልቨሪያን የሚባለው ግሩፕ እንደሆነ ትመለከታላችሁ። ከጊዜ በኋላ ግን ስፔሻሊ አንድ ሰው ብቅ ማለት እንደጀመረ ትመለከታላችሁ። ይሄ ሰውም በጀርመን ዩኒፊኬሽን ጊዜ በተደጋጋሚ ስሙ የሚጠራ ሰው ነው። ኦቶ ቮን ቢስማርክ እየተባለ ይጠራል። ይህ ሰው ከመጣ በኋላ ነው ሙሉ ለሙሉ በሚባል ደረጃ የጀርመንን አንድነት አለም የጀርመን ዩኒፊኬሽን ማረጋገጥ የቻለው ማለት ነው። ግን መጀመሪያ ኦቶ ቮን ቢስማርክ ማን ነው ብለን በምንመለከትበት ጊዜ ቢስማርክ ማለት ፕሩሺያ ውስጥ ከሚገኙ እጅግ በጣም ከበርቴዎች አለም ሀብታም ቤተሰቦች መካከል የወጣ አንድ ልጅ ነው። ስፔሻሊ የእሱ ቤተሰብ ጀንከር ፋሚሊ ወይም በተለምዶ የመኳንንት ቤተሰብ እየተባለ ይጠራል። በዛ ጊዜ ፕሩሺያ ውስጥ አሉ ከተባሉ ሀብታም ቤተሰብ የተገኘ ልጅ ነው እያለን ነው። በተለይም ቢስማርክ ከሚባለው በላይ የጀርመንን ዩኒፊኬሽን አለም ጀርመን አንድ እንድትሆን ከሚፈልጉ ሰዎች መካከል እጅግ በጣም ቀዳሚውና ዋነኛው ሰው እንደነበረ ትመለከታላችሁ። በሌላ በኩል ደግሞ የቢስማርክን የፖለቲካ አቋም በምንመለከትበት ጊዜ ቢስማርክ ኮንዘርቫቲቭ የሚባል ሰው እንደሆነ ትመለከታላችሁ። ይህ ማለት ወግ አጥባቂ ሰው ነው እያለን ነው። ነገር ግን ከምታስቡት በላይ እጅግ በጣም ፖለቲክስ ላይ በጣም ጠንካራ የሆነ ብልህ የሆነ ፖለቲከኛ ነው እየተባለ ይነሳረሳል። ግን ቢስማርክ እንዴት ነው ወደ ስልጣን የመጣው ብለን በምንመለከትበት ጊዜ በተለይም ቢስማርክ ወደ ስልጣን እንዲመጣ ከሀብታም ቤተሰብ መገኘቱ እጅግ በጣም ትልቅ ሚና ተጫውቶለታል ተብሎ ይነገራል። ቢኮዝ በዛ ጊዜ ፕሩሺያ ውስጥ ትላልቅ የሆኑ ስልጣኖችን የያዙት ሀብታም የሆኑ የፕሩሺያ ዜጎች አሊያም ጀንከሮች ወይም መኳንንቶች ስለነበሩ ማለት ነው። ይህንም አጋጣሚ ተጠቅሞ ስፔሻሊ ወደ ፖለቲካው መቅረብ እንደቻለ ከጊዜ በኋላ ስፔሻሊ የፕሩሺያ ፕራይም ሚኒስተር አሊያም ቻንስለር ሆኖ እንደተመረጠ ትመለከታላችሁ። ከምንም በላይ በዛ ጊዜ ፕሩሺያን ያስተዳድር የነበረው ንጉስ ኪንግ ዊሊያም ዘፈርስት እየተባለ ይጠራል። ይህ ሰው በተደጋጋሚ ስፔሻሊ ከፓርላማ አባላቱ ጋር ይጨቃጨቅ ነበር፣ ስፔሻሊ ደግሞ ይከራከር ነበር። ለምን ካላችሁ የፕሩሺያን ስፔሻሊ የጦር አቅም ለማሳደግ ይህን ያህል በጀት መመደብ አለበት፣ ይህን ያህል በጀት መመደብ የሚችበት የሚብለው ነገር በዛ ጊዜ አጨቃጫቂ የሆነ ጉዳይ ነበር። ንጉሱም በየጊዜው ይከራከር እንደነበረ ትመለከታላችሁ። ንጉሱ ቢስማርክን የመረጠው ለሁለት ነገር ነው። የመጀመሪያው የራሱን አቋም አሊያም የራሱን አረማመድ ወይም የራሱን ፓወር እንዲያስከብርለት ብሎ፣ ሁለተኛው ነገር ደግሞ ከሚባለው በላይ ፕሩሺያን በዛ ጊዜ ከነበሩ የጀርመን ስቴቶች ስፔሻሊ ጠንካራ እንዲያረጋት አሊያም በጦር አቅሟ ስፔሻሊ ስትሮንግ እንዲያደርግለት ይፈልግ ነበር። በዚህ ምክንያት ኦቶ ቮን ቢስማርክ ወደ ስልጣን እንደመጣና የፕሩሺያ ፕራይም ሚኒስተር አሊያም ቻንስለር ሆኖ እንደተመረጠ ትመለከታላችሁ። ከዚህ በኋላ ሊትራሊ በሚባል ደረጃ ቢስማርክ ፕሩሺያን በኢኮኖሚም ሆነ በሚሊተሪ ጠንካራ እንዳደረጋት ትመለከታላችሁ። በተለይም ቢስማርክ በዛ ጊዜ በሁለት ነገሮች ይታወቃል። በተለይም በዚህ ንግግሩ ዓለም ያውቀዋል። እሱም ብለድ ኤንድ አይረን እያለ ቢስማርክ ባገኘበት ቦታ በፓርላማ ውስጥ ሆነ በሰላማዊ ሰልፍ ጊዜ እንደሚናገር ትመለከታላችሁ። ነገር ግን ብለድ ኤንድ አይረን ማለት ምን ማለት ነው ብለን በምንመለከትበት ጊዜ ብለድ ማለት ደም ነው፣ አይረን ማለት ደግሞ መሳሪያ አሊያም የጦር መሳሪያ እንደሆነ ትመለከታላችሁ። ቢስማርክ እንደሚያስበው ከሆነ የጀርመንን አንድነት የምንፈልግ ከሆነ በመወያየት አሊያም በመነጋገር የሚሆን ነገር የለም። በመወያየት ላይ በመነጋገር የምናሳልፍ ከሆነ እጅግ በጣም ረጅም ጊዜ እንፈጃለን። ነገር ግን ጦርነት ብናደርግ ደማችንን ብናፈስ ግን ስፔሻሊ በአጭር ጊዜዎች ጀርመንን አንድ ማድረግ እንችላለን የሚል አስተሳሰብ ነበረው። በአጭሩ ብለድ ኤንድ አይረን ማለት ጀርመንን አንድነት የምንፈልግ ከሆነ በመስዋዕትነት መሆን አለበት ብሎ አለም በጦርነት መሆን አለበት ብሎ ያስባል። ከዛም በተጨማሪ ቢስማርክ የሚመራበት አንድ ህግ አለ። እሱም ህግ ሪል ፖለቲክስ እየተባለ ይጠራል። ይህ ማለት በአጭሩ መዋጋት ካለባችሁ ትዋጋላችሁ፣ ስፔሻሊ ደግሞ መደራደር ካለባችሁ ትደራደራላችሁ። እነዚህ አይነት ነገሮችን እንደሚጠቀምና ስፔሻሊ በዛ ጊዜ ከነበሩ ፖለቲከኞች እጅግ በጣም ብልህ ወይም ስማርት ወይም አርቆ ሀሳቢ ነው እየተባለ ይጠራል። ስፔሻሊ ቢስማርክ የሚወስናቸው እያንዳንዱ ውሳኔዎች ያለ ምክንያት ይወስናቸው። ከሚወስናቸው ውሳኔዎች ጀርባ 3 ወይም 4 እርምጃ ቀድሞ እንደሚያይና ነገሮችን ቀድሞ እንደሚያስተካክል ትመለከታላችሁ። ቢስማርክ ማለት በአጭሩ ነው። ቢስማርክ ከመጣ በኋላ ሊትራሊ
የፕሩሺያ ግዛት እንደተቀየረ በኢኮኖሚ ጠንካራ፣ በሚሊተሪ ጠንካራ፣ በተለይም በዛ ጊዜ ከነበሩ የጀርመን ግዛቶች መካከል እጅግ በጣም ፓወርፉል ሆና ፕሩሺያ መታየት እንደጀመረች ትመለከታላችሁ። ነገር ግን ቢስማርክ ጀርመንን አንድ ለማድረግ ወሳኝ የሆኑ ጦርነቶችን ማድረግ እንደነበረበት ትመለከታላችሁ። እነሱም ጦርነቶች በሶስት ይከፈላሉ። የመጀመሪያውና አንደኛው ቢስማርክ ያደረገው ጦርነት ዘደኒሽ ዋር ይባላል። ይህ ማለት በ1864 አካባቢ ያደረገው ጦርነት ነው። ዘደኒሽ ዋር ማለት ፕሩሺያ ከዴንማርክ ጋር ያደረገችው ጦርነት ነው፣ በ1864 አካባቢ ማለት ነው። ይህ ጦርነት እንዴት ተነሳ ብለን በምንመለከትበት ጊዜ በተለይም ዴንማርክ በዛ ጊዜ ሆልስቴን እና ሸሌስዊንግ የሚባሉ ግዛቶችን ኮንትሮል አድርጋ ነበር። እነዚህ ግዛቶች ላይ ከምታስቡት በላይ ብዙ ጀርመናውያን ያለ የጀርመን ቋንቋ የሚናገሩ ሰዎች ይኖሩ ነበር። ከጊዜ በኋላ በዛ ጊዜ የነበረው የዴንማርክ ንጉስ እነዚህን ሁለት ግዛቶች ሙሉ ለሙሉ ጠቅልሎ ከዴንማርክ ጋር አንድ ለማድረግ ሲወሰን በዛ ጊዜ የጀርመንን አንድነት ይፈልጉ የነበሩ እንደነ ቢስማርክ እና ሌሎች ግሩፖች ስፔሻሊ እንደተቆጡ ትመለከታላችሁ። በዚህ ጊዜም ፕሩሺያ ከዴንማርክ ጋር ወደ ጦርነት ውስጥ እንደገባች ትመለከታላችሁ። ነገር ግን ቢስማርክ ዝም ብሎ ወደ ጦርነት አልገባም። በተለይም ከዴንማርክ ጋር ሊያደርገው የነበረውን ጦርነት አንድ አጋዥ እንደሚያስፈልገው አውቆ ነበር። እሱም ኦስትሪያ ነበረች። በተለይም ከኦስትሪያ ጋር በመደራደር ኦስትሪያን እንድታግዘው እንዳደረገ ትመለከታላችሁ። በስምምነታቸው መሰረት ስፔሻሊ ዴንማርክን ካሸነፉ ፕሩሺያ ሸሌስዊንግ የምትባለውን ግዛት ለመውሰድ፣ ኦስትሪያ ደግሞ ሆልስቲንን የምትባለውን ግዛት እንድትወስድ ቢስማርክ ስፔሻሊ ኦስትሪያን እንዳሳመናት ትመለከታላችሁ። በዚህም የተነሳ በ1864 ጦርነቱ እንደተጀመረና ወደ በሚባል ደረጃ ዴንማርክ እንደተሸነፈች ትመለከታላችሁ። በስምምነታቸው መሰረት ፕሩሺያ ሸሌስዊንግ የምትባለውን ግዛት ስትወስድ፣ ኦስትሪያ ደግሞ ሆልስቲን የምትባለውን ግዛት እንደወሰደች ትመለከታላችሁ። ነገር ግን እዚህ ጋር ቢስማርክ ሆን ብሎ ሆልስቲን የምትባለውን ግዛት ኦስትሪያ እንድትወስድ ያደረገው አውቆ ነበር። ለምን ካልን ቀጣዩ ጦርነት ስፔሻሊ ከኦስትሪያ ጋር እንደሆነ ቀድሞ ስለጨረሰ ማለት ነው። ከጊዜም በኋላ ከ2 ዓመት በኋላ ስፔሻሊ ከኦስትሪያ ጋር ጦርነት እንዳደረገ ትመለከታላችሁ። ይህ ጦርነትም ኦስትሮ ፕሩሺያ ዋር እንደሆነ ትመለከታላችሁ በ1866 አካባቢ ማለት ነው። ግን ለምንድን ነው ቢስማርክ ከኦስትሪያ ጋር ጦርነት ማድረግ የፈለገው ብለን በምንመለከትበት ጊዜ ከላይ ለመመለከት እንደሞከርነው ጀርመን አንድ እንዳትሆን ከሚፈልጉ ሀገራት ላይ ግዛት መካከል ቀዳሚውና ዋነኛው ኦስትሪያ ነበር። ስለዚህ ቢስማርክ እንደሚያስበው ከሆነ ኦስትሪያን ማሸነፍ አለም ኦስትሪያን ማዳከም ሙሉ ለሙሉ ከጀርመን ፓርቲሲፔሽን ውስጥ ማስወጣት እንደሆነ ያምናል። አለም ጀርመን ላይ ያላት ተጽዕኖ ሙሉ ለሙሉ እንደሚያሳጣት ያውቃል። ስለዚህ ለዚህ ብሎ ነው ሆልስቲን የምትባለውን ግዛት ለኦስትሪያ ሰጥቶ ከጊዜ በኋላ ሆልስቲን በምትባለው ግዛት አለም በዚህ ግዛት ምክንያት ጸብ ለማንሳት የፈለገው ማለት ነው። በዚህም በ1866 ስፔሻሊ ቢስማርክ ከኦስትሪያ ጋር ጦርነት ማድረግ እንደጀመረ ትመለከታላችሁ። ይህ ጦርነትንም ኦስትሮ ፕሩሺያ ዋር እየተባለ ይጠራል። የጦርነቱ ትልቁ ምክንያት ሆልስቲን የምትባለውን ግዛት ድጋሚ ቢስማርክ ለመውሰድ ፈልጌ ነው የሚለው። ነገር ግን የቢስማርክ ዋና ዓላማው ሙሉ ለሙሉ ኦስትሪያን ከጀርመን ውሳኔዎች አለም ኦስትሪያን ሙሉ ለሙሉ ከጀርመን ጣልቃ ገብነት ለማስወጣት ነበር። በጦርነቱ ስፔሻሊ ሁለት ግሩፖች እንደተፈጠሩ ትመለከታላችሁ። የመጀመሪያው ግሩፕ ፕሩሺያን የሚደግፈው ግሩፕ ሲሆን ሁለተኛው ግሩፕ ደግሞ ኦስትሪያን የሚደግፈው ግሩፕ ነው። ምንም በላይ ፕሩሺያን ስፔሻሊ ላይ የቢስማርክ ግሩፕን ጣሊያን በዛ ጊዜ እንደደገፈቻት ትመለከታላችሁ። ለምንድነው ጣሊያን የደገፈቻት ብለን በምንመለከትበት ጊዜ በተለይም በጣሊያን ዩኒፊኬሽን ጊዜ ጣሊያን ያጣችው አንድ ግዛት ነበር፣ አሊያም ኦስትሪያ የወሰደችበት አንድ ግዛት ነበር። ያቺ ግዛት ቬኔሺያ ትባላለች። ስለዚህ ይህን አጋጣሚ ተጠቀመ ፕሩሺያን ከረዳዋትና ኦስትሪያን ካሸነፍን ጣሊያን ቬኔሺያ የሚባለውን ግዛት ድጋሚ ያስመልሳለሁ ብላ ታስብ ነበር። በዚህ ምክንያት ከፕሩሺያ ላይም ከነ ቢስማርክ ግሩፕ ጎን እንደተሰለፈች ትመለከታላችሁ። ሁለተኞቹ ግሩፖች ደግሞ ኦስትሪያን የሚደግፉት ግሩፖች ናቸው። እነዚህ ማለት በደቡብ በኩል የሚገኙ ትናንሽ የጀርመን ግዛቶችና ስፔሻሊ የካቶሊክ እምነት የሚከተሉ የጀርመን ግዛቶች ኦስትሪያን እንደደገፉ ትመለከታላችሁ። ፋይናሊም በተለይም በባትል ኦፍ ሳድዋ አሊያም በባትል ኦፍ ኪርክዚክ በሚባለው ባት ላይ ሙሉ ለሙሉ በሚባል ደረጃ ኦስትሪያ በነ ፕሩሺያ እና በነ ጣሊያን እንደተሸነፈች ትመለከታላችሁ ማለት ነው። በዚህ ጊዜ ዋና የሚባሉ ኮንሲኮንሶች አሊያም ሪዛልቶች እንደተፈጠሩ ትመለከታላችሁ። የመጀመሪያውና አንደኛው ነገር ቢስማርክ እንዳሰበውና እንዳቀደው ሙሉ ለሙሉ በሚባል ደረጃ ከዛ በኋላ ኦስትሪያ በጀርመን ውስጥ ጣልቃ እንዳገባ እንዳደረገ ትመለከታላችሁ። ሁለተኛው ነገር ሆልስቲን የምትባለውን ግዛት ድጋሚ ፕሩሺያ አኔክስድ እንዳደረገቻት አሊያም ኦስትሪያ እንደቀመቻት ትመለከታላችሁ። ሶስተኛው ነገር በተለይም ጣሊያን ለምንድነው ከፕሩሺያ ጎን የተሰለፈችው? ቬኔሺያ የምትባለውን ግዛት ኮንትሮል ለማድረግ አሊያም ከኦስትሪያ ለመውሰድ። ስለዚህ ጣሊያን ቬኔሺያ የምትባለውን ግዛት እንዳገኘች ትመለከታላችሁ። አራተኛው ነገር ደግሞ ስፔሻሊ ዘኖርዘርን ኮንፌዴሬሽን ጀርመን የሚባል ግሩፕ እንደተፈጠረ ትመለከታላችሁ። ይህን ግሩፕም የፈጠረችው ራሷ ፕሩሺያ እንደሆነ ትመለከታላችሁ። በዚህ ጊዜ አብዛኞቹ ጀርመን ውስጥ ይገኙ የነበሩ ግዛቶች
በዚህ ግሩፕ ውስጥ እንደተጠቃለሉ ትመለከታላችሁ። ይህን ግሩፕንም ፕሩሺያ መምራት እንደጀመረች ትመለከታላችሁ ማለት ነው። የተወሰኑ በደቡብ አካባቢ ከሚገኙ የጀርመን ግዛቶች ውጪ አብዛኞቹ ግዛቶች በዚህ ኮንፌዴሬሲ ውስጥ እንደተካተቱ ትመለከታላችሁ ማለት ነው። ከጊዜ በኋላ ስፔሻሊ ቢስማርክ ማድረግ የነበረበት አንድ ጦርነት ነበር፣ ሙሉ ለሙሉ የጀርመንን ዩኒፊኬሽን ለማጠናቀቅ ማለት ነው። እሱም ከፈረንሳይ ጋር የሚደረገው ጦርነት በ1877 አካባቢ ስፔሻሊ ፕሩሺያ ከፈረንሳይ ጋር ጦርነት እንዳደረገች ትመለከታላችሁ። ይህንም ጦርነት ዘፍራንኮ ፕሩሺያ ዋር እያለን እንጠራዋለን። ነገር ግን ቢስማርክ ፈረንሳይን ወደ ጦርነት ለማስገባት ያላደረገው ወይም ያልፈነቀለው ድንጋይ የለም ለማለት ይቻላል። ለምን ካለን ስፔሻሊ በዛ ጊዜ ፈረንሳይ የጀርመንን አንድነት ከማይፈልጉ ሀገራት መካከል አንዷ ነበረች። ስለዚህ ፈረንሳይን የግድ ማሸነፍ ያስፈልግ ነበር። ስለዚህ ከፈረንሳይ ጋር ወደ ጦርነት እንደገባ ትመለከታላችሁ። በተለይም ቢስማርክ ፈረንሳይን ወደ ጦርነት ለማስገባት ሲል ስፔሻሊ ብዙ ነገሮችን አድርጓል። ከምንም በላይ በፈረንሳይ ባለስልጣናትና በፕሩሺያ ባለስልጣናት መካከል ይደረጉ የነበሩ የቴሌግራፍ መልእክት መለዋወጫዎችን ራሱ እንዳበላሽ፣ ኢንፎርሜሽን እንዳባዛና የሚነጋገሩትን ነገሮች በሙሉ ለፐብሊኩ እንዳስወጣ ትመለከታላችሁ። ይህን ያህል ደረጃ ስፔሻሊ ቢስማርክ ፈረንሳይን ወደ ጦርነት ለማስገባት እንደሄደ ትመለከታላችሁ። በመጨረሻም በዛ ጊዜ የፈረንሳይ ንጉስ የነበረው ናፖሊዮን ዘሰርድ ከአቅሙ በላይ ስለነበረ ሙሉ ለሙሉ ፕሩሺያ ላይ ጦርነት እንዳወጀ ትመለከታላችሁ። በዚህ ጊዜም ቢስማርክ የሚፈልገው ነገር እንደደረሰለት ትመለከታላችሁ ማለት ነው። በተለይም በዚህ ጦርነት ጊዜ አብዛኞቹ የጀርመን ግዛቶች በደቡብ በኩል ሳይቀሩ የነበሩ የጀርመን ግዛቶች ሙሉ ለሙሉ ፕሩሺያን ደግፈው እንደቆሙ ትመለከታላችሁ። ፋይናሊም በባትል ኦፍ ሴደን ሙሉ ለሙሉ ፈረንሳይ በፕሩሺያ እንደተሸነፈች የምታዩና የምትመለከቱ ይሆናል ማለት ነው። በተለይም በዛ ጊዜ ቢስማርክ ሙሉ ለሙሉ ፈረንሳይ ማዋረድ ይፈልግ ነበር። ጦርነቱን ፕሩሺያ እንዳሸነፈች ወዲያው ቢስማርክ ፈረንሳይን ሁለት ነገሮች እንዳስፈረመ ትመለከታላችሁ። ይህ ትሪቲ በተለምዶ ዘፍራንክፈርት ኦፍ ትሪቲ የተባለ ይጠራል። ቢስማርክ ፈረንሳይን ያስፈረመበት ትሪቲ ማለት ነው። ዘፍራንክፈርት ኦፍ ትሪቲ ላይ ሁለት ዋና ነገሮች ተጠቅሷል። የመጀመሪያው ነገር በጦርነቱ የተሸነፈችው ፈረንሳይ ናት። ነገር ግን ፈረንሳይ ከምታስቡት በላይ ከፍተኛ የሆነ የጦር ካሳ ለፕሩሺያ እንዲከፍል እንዳስገደዳ ትመለከታላችሁ። ሁለተኛው ነገር ደግሞ ስፔሻሊ በዛ ጊዜ ሎሬን ኤንድ አሬንስ የሚባሉ ግዛቶችን ሙሉ ለሙሉ ቢስማርክ ከፈረንሳይ በስምምነቱ መሰረት እንደወሰደባት ትመለከታላችሁ። ለምንድነው ግን ቢስማርክ እነዚህ ሁለት ግዛቶች የፈለገው ብለን በምንመለከትበት ጊዜ ስፔሻሊ ቢስማርክ ያለምንም ምክንያት የሆኑ ነገሮችን አያደርግም። እነዚህን ሁለት ግዛቶች የፈለገው እነዚህን ሁለት ግዛቶች ከምታስቡት በላይ በማዕድን የበለጸጉ ናቸው። ከምንም በላይ ደግሞ በአይረን እና በኮል የበለጸጉ ናቸው። ስለዚህ እነዚህ ቦታዎችን ኮንትሮል ማድረግ ለኢኮኖሚ የሚሰጠውን ጥቅም ያውቃል። ስለዚህ በስምምነቷ ላይ በፍራንክፈርት ትሪቲ መሰረት እነዚህን ግዛቶች ከፈረንሳይ እንደወሰደባት ትመለከታላችሁ። እሱ ብቻ አይደለም፣ ፈረንሳይን እጅግ በጣም ማዋረድ ስለፈለገ ስፔሻሊ ፈረንሳይ ውስጥ ቨርሳይል ፓላስ የቨርሳይል ቤተመንግስት አለ። ይሄ ማለት የፈረንሳይ ንጉሶች የሚኖሩበት ቤተመንግስት ነው። በዛ ውስጥ ነበር ስፔሻሊ ሙሉ ለሙሉ የጀርመንን ኢምፓየር አናውንስ ያደረገው አለም ዲክሌር ያደረገው። በአጭሩ ምን እያለ ነው? በፈረንሳይ ቤተመንግስት ውስጥ ሆኖ ነው ቢስማርክ ሙሉ ለሙሉ የጀርመን ዩኒፊኬሽንን አለም አንድነትን ማጠናቀቁን ፐብሊክ ያደረገው አለም የሚያሳውቀው፣ እንዲሁም የጀርመንን ኢምፓየር ሙሉ ለሙሉ የገነባው አለም የጀርመንን ኢምፓየር በዛ ጊዜ ሙሉ ለሙሉ ዲክሌር ያደረገው ማለት ነው። በዚህ ኢምፓየር ላይም ሁሉም በሚባል የጀርመን ስቴቶች አንድ ሆነው በአንድ ኢምፓየር ስር መጠቃለል እንደቻሉ ትመለከታላችሁ። ይህንንም የጀርመን ኢምፓየር በዛ ጊዜ ፕሩሺያ ንጉስ የነበረው ኪንግ ዊሊያም ዘፈርስት እንዲመራው እንደተደረገ ትመለከታላችሁ። አለም ንጉስ ሆኖ እንደተመረጠ ትመለከታላችሁ። ቢስማርክም የዚህ ኢምፓየር ቻንሰለር አለም ፕራይም ሚኒስተር ሆኖ ለተወሰኑ ዓመታት እንደቆየና ከዛ በኋላ ከሚባለው በላይ ስፔሻሊ ጀርመንን እጅግ በጣም ታላቅ እጅግ በጣም ጠንካራ ሀገር አድርጎ እንደፈጠረ ትመለከታላችሁ ማለት ነው። በአጭሩ ከሞላ ጎደል የጀርመን ዩኒፊኬሽን ይህንን ይመስል ነበር። ዋና ነገሮችን ነግሬያችኋለሁ ብዬ አስባለሁ። በሌላ ቪዲዮ እንገናኛለን። አመሰግናለሁ። እግዚአብሔር ያክብርልኝ።